ታምረ ማርያም ገጽ 29 መቅድም ነው እንደዚህ የሚለው እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጢአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎቷም ለሚያገለግላት ዋጋውን ትሰጣለች። ሳትጠራጠሩ በፍጹም ልባችሁ እመኑባት፣ እሷ መድኃኒታችሁ ናትና መድኃኒታችሁ ናትና እመኑባት ይላል። እመቤታችን ፍጹም አገልግሏት፣ ፍጹም በጎ አገልግሎት ለሚገለግላ በጎ ዋጋውን ትሰጠዋለች። እንኳን ለይውላችሁ እግዚአብሔር ውስጥ ያሳያችሁ ወታደሮች ቢኖሩ እዚህ ጠይቃቸው ነበር አሉ አይደል? ወደዚያ ራቅ ብለው እየጠበቁ ስለሆነ አሁን ወታደር ይጸድቃል አይጸድቅም? እስኪ ንገሩኝ። ፈርታችሁም ቢሆን መቼም ይጸድቃል ማለታችሁ አይቀርም። ይጸድቃል አይደለም? ወታደር ይጸድቃል። አዎ ይጸድቃል። ታማኝ ወታደር ከሆነ ንጉሥን ማገልገል ጽድቅ ነው አይደለም? ነው፣ ጽድቅ ነው። እግዚአብሔር ያሳያችሁ። ንጉሥን ማገልገል ጽድቅ ነው። እንዲህ ይላል ተኮነኑ ለኩሉ ነፍሰ መኮንን እስመ ይሰየም መኮንን ዘእንበለ ዘእምኀበ እግዚአብሔር። እግዚአብሔር ካልፈቀደ በቀር ንጉሥ አይሾምምና ለተሾመ ሁሉ አገልግሉ ብሏል። እንዲያውም ቅዱስ ጴጥሮስ ነገሩን ተለቅ ሲያደርገው ስለ እግዚአብሔር ብላችሁ ለጠማማም ቢሆን አገልግሉ ብሏል። ስለ እግዚአብሔር ብላችሁ ለጠማማም ቢሆን አገልግሉ፣ ጥመቴን ተባበሩልኝ እስካላላ ድረስ ነው። ደግሞ ያንን ስታገለግሉ ከመዘለ ጊዜነ ለጌታ እንዳገለገላችሁ ቁጠሩት አለ ኤፌሶን ምዕራፍ 6 ላይ። ለጌታ እንዳገለገላችሁ ቁጠሩት። ለንጉሥ ስታገለግሉ ለጌታ እንዳገለገላችሁ ቁጠሩት። እናቱን ሳገለግል እሱን እንዳገለገልኩት የማይቆጥርልኝ ለምንድን ነው? ይቆጥርልኛል። ይሁን አንድ ተራቀቅኩ ብሎ ተመልከቱ። በአሚነ ዚሃ ለማርያም ንገኒ የሚለው ለክርስቶስ ንገኒ ይበል እርም ይላል። ኧረ እንገዛለን። እንዴት ማንገዛ ይደሉ ተመል ግናይ ወሰጊድ ለሷ መገዛት ማገልገል ይገባል። ባሮች ሆይ ገረዶች ሆይ ላሰሪዎቻችሁ ተገዙ ተብሏል። ላሰሪዎቻችሁ ስታገለግሉ ለክርስቶስ እንደተገዛችሁ ቁጠሩት ከተባለ ለእናቱ ስገዛ ለእሱ እንደተገዛው የማይቆጥርልኝ ለምንድን ነው? ድንግል ማርያም ከሰራተኛ አሰሪ ታንሳለችን? አታንስም። እናገለግላለን፣ በጎ ዋጋችንን ትሰጠናለች። አሁን መድኃኒታችን ናት። አሁን እግዚአብሔር ያሳያችሁ ለድንግል ማርያም ሲሆን ብቻ እኮ የሚቆጡ ቆይ እንትን ቴዎድሮስ መድኃኒት ቤት፣ አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለመድኃኒት አቤት ኢየሱስ ብቻ ነው መድኃኒት ይህን ዝጋ በለው እስቲ ሂድና እሱማ ናትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እድኩ ይገርማል። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጫ ተሽሎኛል ይላል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ ነው። እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲሁ ገር ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ። እኔ የሕይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ፣ ኢየሱስ ነው እንጀራ በልና ሳትበላ ተኛ። እስቲ ትሞታለህ፣ ትበላለህ። እንዲሁ እኮ አይደረስ እኮ ነው። ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ። እንዲሁ ድንቁርና እኮ ነው። ይሄ ክርስቶስ ንጉሥ ነው። እስቲ አልገዛም በልና መንግስት የሚያደርግህን ታየዋለህ። ንጉሴ ክርስቶስ ብቻ ነው በልና የጸጋ አለ የባህሪ አለ። ክርስቶስ ብርሃን ነው። እስቲ ባትሪ ያልበው ሆድና እንቅፋት ወግሮ ሲጥል እንዲሁ እኮ ነው። ይሄ ድንቁርና አይደለም? ድንቁርና እኮ ነው። ሁሉ ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሟን ብርሃን ናት። ላቅሟ ባትሪ ባቅሙ ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት ነው። ዳዊትም ንጉሥ እግዚአብሔርም ንጉሥ። ዳዊትስ ጥሩ ነው። እና ጀሬም ንጉሥ እግዚአብሔርም ንጉሥ በአንድ ስም ማለት ነው። በአንድ ስም ሙሴም አምላክ እግዚአብሔርም አምላክ። ሙሴ የፈርዖን አምላክ ነው። ዘጸአት 7:25 ላይ እግዚአብሔርም አምላክ ሙሴም አምላክ። አሁን ሙሴ እግዚአብሔር ነው አይደለም? ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም። ድንግል ማርያምም መድኃኒታችሁ ናት ስትባል የእግዚአብሔርን መድኃኒትነት ትተከትለች፣ የክርስቶስን መድኃኒትነት ተክታ እግዚአብሔር ናት ማለት አይደለም። እምንድነው በክርስቶስ ደም ብቻ ነው። ድንግል ማርያም ግን ወደ ልጇ ስሬት ለመቅረብ መሰላላችን ናት። አዎ መድኃኒታችን ናት። ድንግል ማርያም መድኃኒት ናት። እግዚአብሔር የጸጋ መድኃኒትነት ስለሰጣት ከልጇ በልጇ ረድኤት ትፈውሳለች። ሐዋርያት እኮ ፈውሰዋል። ይገርማችኋል እኮ። እስቲ እግዚአብሔር ያሳያችሁ። ከቅዱስ ጳውሎስ ጨርቅ ማርያም ታንሳለች ወይ? ጥጋብ ወይ ጥጋብ!
የቅዱስ ጳውሎስ ጨርቁ ተቀዶ ሄዶ እኮ ድውይ ፈወሰ። ከጨርቁ ልታንስ ነው ሄዶ እኮ ፈወሰ። እስቲ እግዚአብሔር ያሳያችሁ። ብታንስ ከጴጥሮስ ጥላ ታንሳለች። ጥላው አካል የሌለው የቅዱስ ጴጥሮስ ጥላው የሐዋርያት ሥራ ምዕራፍ 5 ላይ እንደተነገረ ድውያንን ይፈውስ ነበር። ከጥላ አካል ይበልጣል፣ ከአካልም የማርያም አካል ይበልጣል። የድንግል ማርያም አካል አምላክን የተሸከመ አካል የበለጠ ነው። ይህንን አካል ነው አይፈውስም የሚሉት። 3 ጊዜ ክዶ የነበረ የጴጥሮስ አካል ሙት አንስቷል። ከማመን በቀር እሺ በጎ ከማለት በቀር ጥርጥር የሌለባት የድንግል ማርያም አካል ሙት ይቀሰቅሳል። በስዕሏ ፊትም ይሰገዳል። በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይተው። በስዕሏ ፊት ስገዱ። አሁን እንሰግዳለን። አሁንም ተነስተን እንሰግዳለን። ሁላችንም ሰግደን ነው የምንቀመጥ። ደግሞ በየሜዳው ሰበኩ ሰገዱ ይሉናል። አይ ቤተ ክርስቲያን ሩቅ ከሆነ መስቀል ተክለ ስገድ ብለውና ለሐዋርያት በሲኖዶሳቸው። ስለዚህ መስቀል እናቆምና ሁላችሁም አሁን ትሰግዳላችሁ። እመቤቴን ቆይም ስንጨርስ እንዴት ለምን የምንሰግደው? አሁን እንዴት ለምን እንሰግዳለን ሲባል ለተቀረጸ ምስል አትስገዱ ብሏል እግዚአብሔር። ለተቀረጸ ምስል አትስገዱለት፣ ደግሞ ለተቀረጸ ምስል ስገዱ ሲል የሚገኝም ራሱ ነው። ምሳሌ ተመልከቱ። ለተቀረጸ ምስል አትስገዱ ዘጸአት ምዕራፍ 20 ቁጥር 4 ላይ። እንደገና ደግሞ የዘጸአት ምዕራፍ 25 ላይ የኪሩቤልን ምስል ቅረጽ። ተመልከቱ። ለተቀረጸ ምስል አትስገዱ 1፣ የኪሩቤልን ምስል ቅረጽ 2። እንደዚህ ያለ ችግር ነው። ስዕል ሳሉ አለ እግዚአብሔር። ለዚያ የኪሩቤል ስዕል ላለበት ታቦት መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ ኢያሱ በግንባሩ ሰገደ ይላል። በግንባሩ ሰገደ ለተቀረጸው ታቦት። ለምን ሲባል እግዚአብሔር ለተቀረጸ ምስል አትስገድ ሲል 2 መልእክት ነው ያለው። አንደኛ ለምትሰግድለት፣ አንደኛ ጣዖት አታምልክ ነው። ያለ እግዚአብሔር ፈቃድ ለተዘጋጀ ቅርጽ አትስገድ ነው። ስዕል ግን በእግዚአብሔር ፈቃድ ስለሆነ ለስዕል ይሰገዳል። እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድ ድንግል ማርያምን አስለን እንሰግዳለን። ሰግደውለታል፣ ኢያሱ ሰግዷል። ሁለተኛ ደግሞ ስትሰግድ፣ ለስዕላት ስትሰግድ አምላክ ብለህ እንዳሰግድ። አምላክ ብለህ እንዳሰግድ። ለድንግል ማርያም ስንሰግድ አምላክ ብለን አይደለም፣ ለቅዱሳን ሰግድ አምላክ ብለን አይደለም፣ ፈጣሪ ብለን አይደለም፣ የእግዚአብሔር ቸርነት የሚገለጥባት ማለት። ቅዱስ ዮሐንስ ደማስቆ እንደሚለው አክብረን እንጂ አምልከን አንሰግድም ይላል። ስለዚህ አክብረን እንሰግዳለን፣ አምልከን ግን የምንሰግደው ለሱ ነው። በእመቤታችን ስዕል በኩል እግዚአብሔርን እናመልከዋለን፣ ድንግል ማርያምን እናከብራታለን። ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ። ወፍኖቶሙ ውስተ ለኃጥአን ትጠፍ፣ የኃጢአተኞች ጎዳና ትጠፋለች ነው። ኃጥ ማለት ማጣት ነው። ድንግል ማርያምን ካጣሃት ትጠፋለህ። እሷ ከሌለ፣ እሷ ካልተመለሰች እኮ በኢየሩሳሌም ዝም ብለህ እሷ ወደ ግብፅ ተሰዳ ከቀረች ብትፈልጋት አታገኛትም። እሷን ካጣሃት ኃጥ ትሆናለህ። ኃጥ ከሆንክ ወፍኖቶሙ ውስተ የነ ሄሮድስ መንገድ ትጠፋለች። ማርያምን የሚያሰድድ ሄሮድስ ይጠፋል። ጠፍቶን የቆየ እናቱንና ሕፃኑን የሚፈልጉት ሙተዋል እንደተባለ ድንግል ማርያምን ከነ ልጇ የሚያሰድድ ሁሉ እንደ ሄሮድስ ይጠፋል። ስም አጠራሩም አይታወቅ። ተመልከቱ። ምንድን ነው? ሪክዎ ለኃጥእ አብየ ወተላለ ከማርዘ ሊባኖስ ወሶበ ገብ ኃጣይክዎ ወይረከብኩ መካኖ። ስም አጠራሩም አልታወቀም። የሄሮድስ ዘራዝርቱም ዘመዱም ዛሬ የለም። ስለዚህ ድንግል ማርያምን የተቃወመ ሰው ሁሉ ኃጢአተኛ፣ ስም አጠራሩ ይጠፋል፣ ከሕይወት መዝገብ ይፋቃል። እውነት ነው። ስለዚህ ለእመቤታችን እንሰግድላታለን። ብላውን ስገዱ፣ ተነሱና እንስገድ። ሁላችንም አንድ ስግደት እንሰግዳለን። ሁላችንም በዚህ በኩል መስቀል የለም። አምጣ የቅድሙ መስቀል የት ሄደ? የለም መጾር መስቀሉ ቤቱን ሄደ። መጾሩ አለ መጥቷል። በቃ ጥሩ በሉ። አንድ ጊዜ ሁላችንም እንሰግዳለን። ይህንን አቁመን ማለት ነው። ለእመቤታችን አንድ ስግደት እንሰግዳለን። በሉ እሰግድ ለኪ እሰግድ ለኪ እሰግድ ለኪ በሉ። እመቤታችን 3 ጊዜ እንሰግድልሻለን ብለን ሰግደናል። የእመቤታችን በረከቷ ይደርብን።